አስማው እባላለሁ ፊልም ሰሪ ነኝ ፕሮዲዩሰር ዳይሬክተር እና ሲኒማቶግራፈር ታድ ስራዎች ላይና እንዴት ነው እነዚህን ሰዎች አይተ የምታመጣው ምን አይነት ባለሙያዎችንስ ነው ኢትዮጵያ ላይ ፊልም ላይ ማየት የምትመኘው በጣም አሪፍ ምንድነው አንዱ የኢትዮጵያ ሲኒማ ውስጥ የጎደለው ነገር ፕሮፌሽናሊዝም ምክንያቱ ትምህርት ስለሌለ ወይም ደግሞ ትምህርት ቤት የለም ወይም በጣም ጊዜ ሰጥቶ ሲኒማን የሚያጠና የሚያነብ አሁን ትምህርት ቤት መሄድ ላይ ተጠብቅ ይችላል ብዙ ነገር ለመማር በተለይ እንደ ሲኒማ አይነት ነገሮችን ማንበብ ትችላለህ ምናምን ግን ስቲል ታፍ ነው በጣም ከባዱና አስቸጋሪው ነገር ስራውን የሚወድ በጣም ፕሮፌሽናል የሆነ ነገሩን በጣም የሚያከብረው ምናምን ሰው ማፍራት ነው በፕሮሰስ ውስጥ የሚገጥምህ በጣም ብዙ ቻሌንጅ ነው ሌትስ ሴይ ሳሌ ሳውንድ እንዲሰራ ይዘው የመጣው ልጅ ሳውንድ እየሞከረ ምናምን አንድ ቀን ቁጭ ብለህ ስታወራው እኔኮ ዳይሬክተር ነው የምፈልገው ሳውንድ የምሰራው ይላል መጥፎ አይደለም he can do that ግን ኦኬ ሳውንድ ፓሽኔትሊ የሚሰራ ሰው ግን ያስፈልጋል ስለዚህ እሱን መፈለግ አለብህ በፕሮሰስ ውስጥ የተሳካልኝ ብዬ የማስበው ነገር አንዱ እሱ ነው ምሳሌ ፕሮዳክሽን ዲዛይነራችን አሁን አብራን የምትሰራው ፕሮዳክሽን ዲዛይነራችን ሌትስ ሴይ ፊልም ውስጥ አልነበረችም አይደል ሌላ ነገር ምሳሌ ሆቴል ምናምን ውስጥ የምትሰራ ልጅ ነበረች አደይን ስሰራ የገጠሩን ስቶሪ እና የከተማ ስቶሪ አለ የከተማውን ስቶሪ በጣም የሀብታም ፋሚሊ ነው ፋንሲ ላይፍ ነው የሚኖሩት ምናምን ለምን አታግዢንም አልኳት መጣች ሹካ እንዴት እንደሚቀመጥ የትኛው ብርጭቆ ከየትኛው ብርጭቆ ጋር እንደሚሆን ምናምን ሽኖስ ሻሃዳት አይዲያ ቤቱ እንዲህ ቢቀባ እንትን ቤት ከሆነ እንዲህ ቢሆን ምናምን በጣም አሪፍ ሆነ ነገሩ ኔክስት የሆነ ካፌ ሹቲንግ ሲኖረኝ እስኪ ሂጂና አዩ ስላት ካፌው እንደዚህ ነው ግን ላሰብከው አይነት እንትን አይሆንም እንደዚህ ይሆናል ምናምን ቢካም ቀስ ብላ ነገሩን እየገባት ፕሮዳክሽን ዲዛይነር ሆነች አሁን የፍቅር እስከ መቃብር እንሰራቸው from nothing ነው የመጣችው ነው የምላችሁ that process እየቀረጸ ይመጣል ግን ሻስቱ ዲቨሎፕ እሷን ማንበብ አለባት በጣም ስትራይቭ ማድረግ አለባት መሞከር አለባት ምናምን አንዱ ኢምፕረስ የሚያደርገኝና በጣም የምወደው ነገር በዚህ ፕሮሰስ ውስጥ የሚወጡ ልጆችን ነው ሲኒማቶግራፈሮች ወጥተዋል በጣም ኃይለኛ ዳይሬክተሮች ወጥተዋል ከፕሮሰሱ ጀምሮ ምሳሌ ወንበሬ ላይ አይቀመጡ በጣም ያከብሩታል ወንበሬ ይሄ ቀላል አይደለም ሌትስ ሴይ እነሱም ዳይሬክተር ለመሆን ወይም ያን ስሜት እንዲያገኙት ሲክ ያደርጋሉ ምግብ ሰርቪስ ሲደረግ ቀድመውኝ አይበሉም ይሄ የሆነ ኤቲክስ ክሬት እያደረጉ ነው የሆነ ፕሮሰስ እየፈጠሩ ነው አንዳንዱ ዓለም ላይ ኤግዚስት የማያደርግ ሊሆን ይችላል በእኛ ስምምነት ውስጥ የሚያልፍ ነው በዚህ ውስጥ ነው ፕሮፌሽናሊዝም እየተቀረጸ ይመጣው ነገሩን በጣም መውደድ ይጀምራሉ ስትወደው በቃ እሱን ትሆናለህ መጀመሪያ ማየው እሱን ነው ማለት ምሳሌ ግሪፕ ወይም ጋፈር ወይም ሌላ ሰው መጥቶ እቃ እንሰብስብ ሲባል ማን ነው ሄዶ ትልቁንና ከባዱን እቃ መጀመሪያ የሚያነሳው that guy loves cinema ሄዶ እንችና ሚል ሰው አይደለም